ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁልኝ? ሰላም ናችሁ ወይ? እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ፈጣሪ የተመሰገነ ይሁን። መኖር ደግ ነው። መኖር በጎ ነገር ነው። በመኖራችንም ብዙ ነገር እናያለን። በመኖራችን እንፈተናለን። በመኖራችን ብዙ ነገር ነው የምናየው። መልካምም፣ ክፉም፣ ደግም፣ መጥፎ ነገር በቃ የሁሉም ነገር በህይወት ስትኖሩ ሁሉን ነገር ታያላችሁ። ጥሩንም መጥፎንም ክፋትንም በጎነትም አይደለም። ያን ሁሉ ጥፋታችንን ጉድለታችንን ሳይቆጥርብን በቸርነቱና በጸጋው የሚያኖር ማን ነው? የምድርና የሰማይ ባለቤት እግዚአብሔር ነውና እንግዲህ እግዚአብሔር ይመስገን ከ2 ዓመት ብቻ 3 ዓመት ሊሆነኝ ነው። 3 ዓመት ብቻ 2 ዓመት ከ7 ወር በኋላ ወደ ስደት ተመልሻለሁ። ተያይዘነዋል። እንግዲህ ዛሬ 3 ቀኔ ነው ስደት ከመጣሁኝ። እንግዲህ ውድ ጓደኞቼ በስደት ዓለም ማቃችሁ ብዙ ጊዜ እመጣለሁ፣ ዩቲዩብ እሰራለሁ እያልኳችሁ ግን በጭራሽ ልሰራ አልቻልኩም። ታውቃላችሁ የልጅ እናት ነኝ። ምንም ነገር ብቻ ቪዲዮ ሰራለሁ ስል የሚያጋጥመኝ እንከኖች አሉ፣ ቻሌንጆች አሉ። ብዙ የሚያስጠላም ደስ የሚልም የሚከብድም ብዙ ነገር በቃ ብዙ ነው ቻሌንጅ ያሳልፌያለሁ። እስኪ እኔ ያለፍኩባቸውን ነገሮች እንማራለን። ምናልባት እኔ የተሳሳትኩትን ነገር ስህተት እናንተም ተመልሳችሁ እንዳትሳሳቱ ወይም እንዳታጠፉ እመክራችኋለሁ። ከምንም በላይ ሀገሬ በቆየሁባቸው ሰዓት ደስ የሚል ጊዜ ያሳለፍኩት የእውነት መጀመሪያ እንዳውቃላችሁ 2ኛ ልጅ ነው። የሁለተኛ ልጄን ብዙ ነገር ነው ያስተማረኝ፣ ብዙ ነገር ነው ያሳየኝ። የእውነት ልጅ ምን ያክል ስስት፣ ምን ያክል ፍቅር፣ ምን ያክል እንደሚያሳዝን ምን ያክል አላቅም። እኔ እግዚአብሔር ይመስገን የመጀመሪያ ልጄን ስወልዳት በእርግዝናዋ ሰዓትም ስጫወት ነበር። ሰው መጣ መሰለኝ እና ውዶቼ በቃ ምንም ነገር ህመም አላቅም። ብዙ አይነት በቃ ዛሬ ላይ ያለውን ነገሮች ሁሉ ምንም ነገር ሳይሰማኝ እብን እንግዲህ በ10 ምናምን አመት ነው በ14 አመት ነው እሷን የወለድኳት። ግን አንድ ቀን ህመም፣ አንድ ቀን ጭንቀት ብቻ የኔ ውድ ልጅ ይሄን ሁሉ ነገር ሳላይ ነበረ እሷን የወለድኳት። ሁለተኛው ልጄ ሰው በአንደኛው ይቸገራል፣ በሁለተኛ ኖርማል ነው ሲባል ነበር የማውቀው ይመስለኛል። ያኔ የልጅነት ጉልበት ነው። አሁን ስደት ላይ ስትሄዱ ከ16 አመት በኋላ የ16 አመት ልዩነት እንትን ስትሉ በጣም ነበር የሚከብደው። ለእኔ በጣም ከባድ ነበር። 11 ወር ሙሉ ለእኔ በጣም መጥፎ ብቻ በጣም የሚከብድ ጊዜ ነበረ። ከ11 ወር በኋላ ግን የሚገርም የሚያሳሳ በቃ ለሰከንድ ፊታችን ሳታዞሩ እንቅልፍ የማይወስዳችሁ ይመስል እግዚአብሔር ልጅ ሰጠኝ። በጣም የሚያምር በጣም ቆንጅዬ በጣም ደስ የሚል ልጅ ህመምን የሚያስረሳ ፈጣሪ ልጅ ሰጥቶኛል። ስራ አልፈታውም ልላችሁ ነው። አገሬ በተመለስኩ ሰዓት ቁም ነገር ሰርቻለሁ። ቁም ነገር ደግሞ ዋናው ልጄ ነው። የሚያሳሱና በጣም የሚያሳዝኑ 2 ልጆች በእግዚአብሔር በፈጣሪ ሰርቷቸው ሰው ማድረግ የማይቻል እግዚአብሔር ግን የሚቻለውን አደራ አለብሽ ተብዬ 2 ልጆች እግዚአብሔር ሲያምንባችሁ፣ እግዚአብሔር ሲወዳችሁ፣ በእግዚአብሔር ስትባረኩ ነው ልጅ የምታገኙና እግዚአብሔር ባርኮኝ እግዚአብሔር መርጦኝ ድንቅ የሆኑ 2 ልጆች አሉኝ። እነሱ ደግሞ መማር አለባቸው። በቀን 3 በልቶ የሆነ እዚች ምድር ላይ በነገራችን ላይ እናቶች እዚች ምድር ላይ ፈልገን አባትና እናት ፈልጎ ልጆቻቸውን አምጥቶ ልጆቻቸውን መማር ያልቻሉት ማድረግ ያልቻሉት እናት ለልጇ አማራጭ ስታጣ እንጂ ወይም አባት ለልጁ አማራጭ ሲያጣ እንጂ ልጁ ሳይበላ ልጁ ሳይማር ልጁ ሳይመቸው እንዲኖር ያለው እናት ወይም ያለው አባት ያለ አይመስለኝም። ስለዚህ ምንድነው ምን ልላችሁ ፈልጌ ነው ወንድሞቼ፣ ዞሮ ምድር ላይ ይገኛሉ እንግዲህ አረብ ሀገር። ስለዚህ
ለምን ካላችሁ ሁለተኛ ብዬ ነበር። ለምን ካላችሁ ግን የኢትዮጵያ ኑሮ ትንሽ ከበድ ይላልና ይሄ ልጅም ከፍ ማለት ራሱን ማወቅ ራሱን እንትን ለማለት ግዴታ እኔ መስራት አለብኝ። የምኖረው ለነሱ ነው። ለኔ የሆነ ሰዓት ስናደድ ወይኔ በሞትኩኝ ወይኔ በተውኩኝ የምትሉበት ጊዜ ላይ አይደለም። ምክንያቱም ልጅ ሲኖራችሁ እድሜን እግዚአብሔር በጨመረልኝ እድሜን እግዚአብሔር ባቆየልኝ ትላላችሁ። ተመልሼ እመጣለሁ። በነገራችን ላይ ምግብ እየሰራው ነው። ቆይ መጣ እና ወዶቼ እያንዳንዱ ሰከንድ ሽርፍራፊ ሰከንድ አትፈልጉም እላችኋለሁ። የሆነ ነገር እንድትሆኑ መኖር የምትፈልጉ ለልጆቻችሁ ማድረግ የምትፈልጉ ለልጆቻችሁ ነው። ምን ብላችሁ ጸሎት አድርጉልኝ። እግዚአብሔር እድሜና ጤና ይስጥሽ፣ ጉልበት ይስጥሽ፣ በርቺ በሉኝ። እና ደግሞ ልጆቼ የኔ ቆንጆዎች ኑሩልኝ፣ እደጉልኝ፣ ክፋችሁን አያሰማኝ። እንደኔ ደግሞ እናት ሆናችሁ ነገሮቹ አልሳካ ብሎኝ መሄድ እውነት በአሁኑ ሰዓት በነገራችን ላይ እንደምንጠላው እንደምንሰላች አይደለም። ወደዚህ መጥቶ ለመስራት እጅግ በጣም ከባድ እጅግ በጣም መጥፎ ነው። እግዚአብሔርን እኔ እግዚአብሔር ይመስገን አሳያቸዋለሁ። አንድ ቀን ቪዲዮ ላይ አመጣታለሁ። ምርጥ የሆነች አብራችሁ ሳትወለዱ እህት የሆናችሁ መከታ የሆናችሁ አለች። ለእኔ እዚህ ለመምጣትም ነገሩ ከብዶኝ ነበረ፣ ግን እግዚአብሔር ይመስገን አንድ ቀን እናወራለን ከእሷ ጋር ሆነን። አሁን ስራ ላይ ሆነን ነው። እኔ ላስታውሳችሁ ብዬ ነው ወደ ዩቱብ እንደተመለስኩኝ። አረብ ሀገር ለመምጣትም እጅግ በጣም ከባድ ሆኗል። መተባበር የምትችሉት ማገዝ የምትችሉት ጓደኞቻችሁን ዘመዶቻችሁን ወደዚህ መምቶ መስራት ፈልጎ ግን ምክንያቱም 70,000 80,000 90,000 ብር ነው እና ወደ አረብ ሀገር መምጣት እጅግ በጣም እየከበደ ስለሆነ ማገዝ የምትችሉትን ማድረግ የምትችሉትን ሰውን በማገዝ የእውነት መስዋዕት አድርጉ ራሳችሁን። ምክንያቱም ከእግዚአብሔር ታገኛላችሁ የአንድ ሰው ደስታ ምን ያክል እንደሚያስደስት። የሆነ ሰው ተቸግሮ ከማየት ማድረግ የምትችሉትን እንድታደርጉ ብዬ ጠይቃቸዋለሁ እና ማድረግ የምትችሉትን ነገር እንድታረጉ እንድትተጋገዙ ብዬ እላለሁ። እና እኔ እግዚአብሔር ይመስገን እንድሰራ እንድኖር በቃ በጣም አጓጓኝ ድጋሜ መውለዴ ማለት ነው። እግዚአብሔር እንደኔ ይባርካችሁ ብዬ ጸልይላችኋለሁ። ሌላ ምንም አልልም። ግን እባካችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት አድርጉ። ሰው ወዳችሁ አይከፈለበትም፣ ኖርማል ነው። ኢትዮጵያ ሆነን እንኳን ዋይፋይ እየከፈል የምንሰራው ነገር አለና እውነት ተባበሩኝ እላችኋለሁ። ወዳችኋለሁ። 10 ደቂቃ ይበቃል። ሁሌ እመለስበታለሁ ማለት ወደፊቱም እናወራለን። ያ ኩሽና ውስጥ ነው የምሰራው በተመቻቸልኝ ማለት ነው። ሳቀው ቤቱን በደንብ ስለምደው የምሰራውን በደንብ ሳቀው እቃውን ምኑን ሳቀው ኩክ ሳረግም አብረን ከእናንተም እየተማርኩ እኔም የምችለው ነገር እንማማራለን ማለት ነው። ቸር ሰንብቱ። ወዳቸዋለሁ። መድኃኒት ነኝ ከአምሳሌቱ ታውቃላችሁ። አምሳሌቱ ከዛ መድኃኒት አምሳለ መድኃኒት ዩቱብ አምሳለ ነው የምለው በእናቴ ስም ነው። እውነት ተሳክቶልኝ ታውቃላችሁ። መጀመሪያ ሁሌል ነበር ተሳክቶልኝ ሰርቼ አምሳል ብዬ አወጣሁት። ይሄ ነገር ተሳክቶልኝ ሰርቼ እናቴን ማስደስትበት በቃ የምትፈልገውን ነገር እናታችሁ ታውቃላችሁ። ግን እግዚአብሔርን አልተሳካልኝም፣ አልሆነልኝም እንደፈለኩት ማለት ነው። ጠብቁኝ መጣ
እንዴት ሆንኩ መሰለሽ? ከለበለበ ምናምን የከፈቱትን ከስር ያለው ለሰው ስልክ ገና ከስር በራሱ በሙቀት ይበስላል። ግደኙ ግን እንዳይመጥ እዚህ ላይ ባረግ ችግር የለውም። ጥራት ነው እየጸዳው ነው። ይሄ አልገለበትኩም ግን መስኪ ታዩ ነው ችግር የለውም። ፕላስቲክ ነው ምንድን ነው? በጣም ያቃጥላል። ይሄ ይጨመርበት ወይ የከፈት ታያለሽ። በኋላ ልትገጥሚው ቆይ እንደዚህ የከፈት ብታይ እስኪ ሀይባቸው ላይ ጓደኞች ቪዲዮ እየሰራ ነው። ሌላ ቀን ማታ ግን አብረን እንሰራለን። ሰላም ባያቸው በደንብ እንደዚህ ማታ አብረን ለወዶቼ እንመለስበታለን። ሼር ሰብስክራይብ እያደረጋችሁ ጠብቁኝ። እናመሰግናለን።